ዋው ሙሽራይ ሙሽራይ የወይን አበባይ ሙሽራይ ወይኔ ቀን ናፈቀኝ። ደግሞ በቬሎ እንዴት ነው የማምረው! የኔ ፍቅር ልክ ልደውልልህ ስል ነው የደወልከው። ወይኔ ብታይ በቬሎ እንዴት እንደማምር። የምነግርሽ ነገር አለ አዳምጪኝ። የኔ ፍቅር ሶፉን ተለካ እንዴ ይዛ መጣው። በዚህም እኮ የለችም። የሚዜ ልብስ ልታመጣ ሄዳለች። አንዴ ልታዳምጪኝ ትችያለሽ? ወይኔ ፍቅር ደስታው እኮ ነው እንዲህ የሚያስለፈልፈኝ። ደህና ነህ ግን? ነገ ከሀገር እወጣለሁ። እንዴ እኔ ፍቅር ከነገ ወዲያ እኮ ሰርጋችን ነው። እንዴ ሰርጋችን ደርሶ እንደ ቤተሰብ ጋር ክፍለ ሀገር የምትሄደው? ኧረ አይኬድም እኮ። እኔ ክፍለ ሀገር ቤተሰቦቼ ጋር ነው መቻልኩኝ። ፍቅር ሰርጋችን ደርሷል እኮ። እናቴ ራሱ ለሰርጋችን እንዴት እንደጓጓት ሳትጠይቀኝ። ሰላም፣ መቼም ወደ ውጭ ለመሄድ ያለኝን ጉጉት ታውቂያለሽ አይደል? አውቃለሁ። ግን ደግሞ እሱን እኮ እኔን ካገኘ በኋላ ትተካዋል አይደል? እሱን ነው የማውቀው። መስሎሽ እንጂ እድሜ ሙሉ ስፈልገው ስመኘው የኖርኩት ነገር ነው። ይሄንን አሁን ቆይ ለኔ ለምንድን ነው የምንነግረኝ? የስንት ዓመት ህልሜን ባላሰብኩት መንገድ ተሳካልኝ። እናማ ነገ በራለሁ። ያው ደስታዬ ደስታሽ ነው። ዳዊት ከነገ ወዲያ እኮ ሰርጋችን ነው። እየቀለድክ አይደለም አይደል? ቆይ ይሄ ምን ማለት ነው እንዴ? እማዬ እኮ ድግስ እየጠበቀችን ነው። እርግጠኛ ነኝ እንዲህማ አታደርግም አይደል ዳዊት? አላደርግም በለኝ እባክህ። እንግዲህ እኔ ምን ማድረግ እችላለሁ? እድሜን በሙሉ ስመኘው የኖርኩት በስንት ጸሎት ያገኘሁትን እድልማ አላባክንም። መልካም ይግጠም። ሄሎ ዳዊት እባክህን እንዳትዘጋው፣ አትዝጋው በማርያም። እናቴ ትሞትብኛለች፣ እናቴ ትሞታለች። በፈለከው ነገር ለምን እናቴ ትሞትብኛለች። ስልኩን እንዳትዘጋው። ያደርጋል እማዬ ምንድን ነው ሆነ ማደርግሽ? ሄሎ ዴቭ። አድርጌዋለሁ። የእውነት? ታዲያ ምን ተፈጠረ? ስላልጠበቀች መሰለኝ አላመነችም። ግን ምንም ግን ብሎ ነገር የለም። ሁሉንም ነገር ተነጋግረን አምነንበት ነው ያደረግከው። ቢሆንም እንዴ እንደዚህ ይሰማኛል ብዬ አላሰብኩም ነበር። ውይ አሳዘነች። ተው እንጂ አሳዘነች። ይልቅ ብሩ ልክ ይልሃለሁ። በሰጠው ብር ህይወትን ቀይር። ውጭ የሚሄድ ህልምህንም ማሳካበት። እሱንማ ብዬ እኮ መሰለኝ አደርገዋለሁ ብዬ አስቤ የማላውቀው ነገር ውስጥ የገባሁት። ለማንኛውም ጥሩ አድርገሃል። ገንዘብን ይዘህ ውልቅ በል ከዚህ ሀገር። ህልምህን መኖር ትችላለህ። ሲምህን ቀይር። ከዛ ደግሞ ያው የፈለግከውን ህይወትህን ኑር። ቻው። አይ ሞኛና ትንሿ እህቴ በዚህ ሰዓት ምን እያደረግሽ ይሆን? ይሄኔ እኮ ሙሽራዬ ቀረ የሚለውን ዘፈንሽን እየሰማሽ ይሆናል። በቃ እኔ መጥቼ ላዘፍንሽ። ሰላም ለዚህ ቤት። እንዴ ምን ሆነሽ ነው? እንዴ ለምንድን ነው የምታለቅሺው? ምን ሆነሽ ነው? ጉድ ሰራኝ እኮ። ማን ነው? ምንድን ነው የተፈጠረው? እስቲ ተረጋግተሽ ንገሪኝ።
ዳዊት ጉድ ሰራኝ። ነገ ከሀገር ልወጣ ነው አለኝ። እህቴ ተወለድኩልሽ፣ እምገባበት ጠፋኝ። ምን ማለት ነው? ከሀገር ልወጣ ነው ማለት እንዴ? ረሳው እንዴ? ከነገ ወዲያ እኮ ሰርጋችሁ ነው። ቆይ እንደውም ልደውልለት። ስልኩ ዝግ ነው። አትደውይለት፣ ስልኩ ዝግ ነው። በዚህ እማዬ ይሄን ከሰማች እኮ ትሞትብናለች። እኔ ደግሞ ይሄንን ከማይ በሞት ነው የሚሻለኝ። እሞታለሁ። በሞት ነው የሚሻለኝ። የምን ነው የምታወሪው ሳሊ? በቃ አታስቢ፣ የሆነ መፍትሄ እንፈልጋለን። እኔ ደግሞ አንቺንም እናቴንም አጥቼ መኖር አልችልም። እሺ አይዞሽ፣ አይዞሽ። በቃ አትጨነቂ። ባለቀሳት ምን አይነት መፍትሄ ነው የምፈልገው? ለነገሩ ለዚህ ሁሉ ነገር የዳረኩሽ እኔ ነኝ። ይሄንን ሰይጣን ባላስተዋወቅሽ ኖሮ አንቺም እንደዚህ ባልሆንሽ ነበር። ተይቴ፣ እንደዚህ አትበይ። አንቺ እንደዚህ መሆኑን በምን አወቅሽ? ከራስሽ በላይ እኮ ለእኔ ያስበሽ ነው ያስተዋወቅሽ። እኔ እንዳገባልሽ የራሴ ህይወት እንዲኖር ፈልግሽ ነው እኮ እንዲያደርግሽ። እንዲሆናል ብለሽ በምን ልታውቂ ትችያለሽ? ቢሆንም እህትሽ እንደመሆኔ መጠን ሁሉንም ነገር መከታተል ነበረብኝ። የፈለገ ነገር ቢሆን ግን ሰርጉ መቅረት የለበትም። እኔም ሰርጉ እንዲቀር አልፈልግም። እናቴን አንገቷን ላስደፋት፣ ለዋርዳት አልፈልግም። በቃ ሰሊ፣ አሁን ተረጋጊና ገብተሽ ልብስሽን ቀይሪ። እሺ አይዞሽ። እኔ ደግሞ የሆነ መፍትሄ አላጣም። ቆይ ምንድን ነው ያሰብሽው? ያው በቃ በገንዘብ የውሸት ሙሽራን ቢሆን እፈልጋለሁ። ከዚህ ውጭ ምንም ማድረግ አንችልም። እሺ እችን ቀን እንዳልፋት ይርዳኝ እንጂ ለገንዘቡ ምንም ችግር የለው። እሺ በቃ አንቺ ግቢና እረፍት አድርጊ። እኔ ቶሎ እመለሳለሁ። እሺ አይዞሽ እቴ። ትሰማኛለህ ናቲ? ይህንን እድል በምንም አይነት ሁኔታ ቢሆን እንዳታበላሸው። ኧረ ጣጣ የለውም፣ ምንም አያሳስብም። ነገርየው በመላክ ሆነ ፊክስ ነው የምናደርገው። ቤተሰብ ጋር ለአንድ ሳምንት መቆየት አይቀርም። እንግዲህ እንደምንም ብላ የሱስን ነገር ቻል አድርገው። ሙርት ይዣልሽ እንዴ? ቻል ማድረግ አለብን ነው የሚባለው። አያስቅም እባክህ። ጭራሽ ያንተ ሱስ ከኔ ጋር እያነጻጸርከው ነው። ደፋር። ኧረ ላሽ ሱስኝስ ናቲ እኮ ነኝ። በሱስሽ እንደማትደራደሪማ ጠንቅቀን እኮ ነው የምንተዋወቀው። ደግ አደረኩ። ይልቅ ወደ ቤት እንሂድና ምን ማድረግ እንዳለብን በደንብ እናወራለን። እስቴል በቃ ቻፖ ደልደል ያለ ከሆነ ፊክስ ነው የምናደርገው ነው የምልሽ። አንተ እኮ ማለት ለገንዘብ ስትል ገደል ግባ ብትባል ገደል እንደምትገባ የታወቀ ነው። አንቺ ካሌለሽ ነው። አንቺ ካለሽማ በጠረባ ብለሽኝ አንቺ ነሽ ቀድሜ ይዘው የምትይው። አያስቅም? እሺ ጅል ስጠላ። ናግባ። አንቺ ጽድት ያለ ቢዳ ወደድካ? ሰላምዬ፣ ምንም አትጨነቂ ብዬሻል ነበረ። ያው ሰው ይዤልሽ መጥቻለሁ። ታዋቂው ናት ይባላል። ችግሬን ተረድተን ረዳኝ ስለመጣ በጣም አመሰግናለሁ። ኧረ ጣጣ የለውም ምርጢላ፣ አንቺ ክፈይ እንጂ አያሳስብሽም። ያንን ቀን እንድናልፍ እርዳን እንጂ የፈለግከውን ያክል ገንዘብ እንከፍልሃለን አይደል እንዴ ሰልዬ? አዎ እናቴ አንገቷን እንዳትደፋ እርዳኝ እንጂ ለገንዘቡ እንኳን ችግር የለው። ኧረ አቦ አንቺ ክፈይ እንጂ ምንም የሚያሳስብሽ ነገር የለም። በቃ አሁን ጊዜ ስለሌለን እኔ የሚዜ ልብሱንና ሱፉን ይዤ ልምጣ። እናንተ ደግሞ አንዳንድ ነገሮችን ተጫወቱ። እሺ እህቴ፣ በጣም አመሰግናለሁ። አስጨነኩሽ አይደል? ምን ማለት ነው? አንቺ እኮ ወዷና ቆንጆ እህቴ ነሽ። ለአንቺ ምን ስባውን። ለማንኛውም በቃ አብሮ መጣ። ምን ይምጣልህ? ሻይ ቡና? ጠላ? ወይ አልተጠመቀም። ሌላ እንዴት ነው? ድካም አለቀቃችሁም እንዴ?
እሺ ሙሽራው፣ የሰሞኑን ቆይታ እንግዲህ በጣም የተመቸ ነው የምትመስለው። አራው የሌለ የተመቸኝ እንክብካቤ እስከ ጥግ ድረስ። እኔ ከተወለድኩ እንደዚህ አይነት እንክብካቤ አይቻላል። አቡ ማዘራችሁ ይመቻት። ውይ እማዬማ እንዴት እንደደበራት ትንሽ እንድንቆይ ፈልጋ ነበረ። እንዴት ብዬ በመከራ እንዳሳመንኳት ባያችሁ። አንተ ግን ስላገዝከኝ በጣም አመሰግናለሁ። አቡ አታስደብሩኝ። የምን ምስጋና? እኔ መሰለ ወግ ማድረግ በማየቴ ማመስገን ያለብኝ እንዴ? አረ ምን መሰጋገኑ ይብቃ። በጣም አበዛችሁት እኮ። እና ናቲ ከዚህ በላይ እዚህ እንድትቆይ ላስገድድ አልፈልግም። የእስካሁኑ ራሱ ከበቂ በላይ ነበረ። አሁን ስንት እንድከፍል እንደምትፈልግ ንገረኝና ወደ ህይወት ተመለስ። እንዴ ሰሊ፣ ትንሽ ቢቆይ ግን አይሻልም? እውነቷን ነው። ጨረስና በቃ እንድፋታ። ቤዚ፣ ከዚህ በላይ እኮ እዚህ መቆየቱ አስፈላጊ አይደለም። የእስካሁኑ ይበቃል። እማዬ መተን ቤታችሁን ካልመረቀን እያለች ነው። መች እንደምትመጣ ደግሞ አናውቅም። ድንገት መታ ናቲን አጣችሁ ማለት ደግሞ አስቢው የሚፈጠረው። እሱ ከወጣ በኋላ ደግሞ እሱን ፍለጋ ልዙር እንዴ? ስለዚህ በአሁኑ ሰዓት የግድ ናቲ ትንሽ ጊዜ እዚህ ቤት መቆየት አለበት። ቤዚዬ፣ እኔ እኮ ቢቆይ ይቀር አይለኝም። እሱ እንዳይደብረው ብዬ ነው። እስቴልሽ ምንም ያስደበረኝ ነገር አለ ብላችሁ ነው? አቡ ይቆያል። እንደዚህ ይሻላል። ስንት ነገር አልፈንማ በማይረባ ነገር አንበላም። እሱ እውነትሽን ነው። በቃ እኔም ልብስ ቀይርና ሱቅ ልሂድ። ከተዘጋ ስንት ጊዜው መሰላችሁ? እሺ እህቴ፣ ተጫወቱ ባይሆን እናንተ። አንቺ ምን አባሽ ሆነሽ ነው መለኝ ተቀብዬ እንዳልቀረጠስ እዚህ ይሁን ምናምን የምትይው? አሁን ከምንቀበላት የበለጠ አሪፍ ገንዘብ የምናገኝበትን መንገድ አግኝቻለሁ። እንደ መሪያችን 10 ጊዜ ነው እንዴ ማሊያሽን የምትቀይር? ቆይ ከዚህ ብትወጣ ደህና መሄጃ አለ መስለም። እዛ ጫት ጋር ከመወተፍ ውጪ ምን ሌላ ስራ አለ? ይልቅ እዚህ አርፈህ ቁጭ ብለህ ቆንጆ ክብካቤ የምታጣጥም ይሻላል። አንቺ እኔ ለምን እንደገረመኝ ታውቂያለሽ? ማዘርሽ ሆኖ ጽድት ያለው አራዳ፣ ሲስተርሽ ደግሞ ለመሬት የሆነች ልጅ። አንቺ በማን ወጣሽ ነው እንደዚህ ሲጣን ይምሹ? በጣም ጫማ የተለካካን አልመሰለህ? ለተናደጂ እንደሆነ ሰገምግ ግን የሆነ ወርቀሽ ተገኝተሽ ያሳደጉሽ ነው የምትመስል። ሲጀመር እኔ ተወልጄ አይደለም መሬት ላይ በቅዬ ነው። ለዛ ነው ምርጥ ይላፈሪሽ። እሺ አሁን ለገጣን ከጨረስክ ወደ ቁም ነገሩ እንግባ። አስቴል ቀጥ ማዘር እንዳለ ያላትን ሀብት ሁሉንም ነገር ወደ ሰላም ልታዞረው እንደሆነ ሰምቻለሁ። አባታችን ከሞተ በኋላ ደግሞ ሁሉንም ነገር የምታስተዳድረው እናታችን ነበረች። አሁን ሰላም ትዳር ስለያዘችና እማዬን በህመሟ ስለደከመች ሁሉንም ነገር ወደ እሷ ልታዞርላት ነው። እኔ የምለው ግን ቆይ አንቺስ ልጅ አይደለሽ እንዴ? ለአንቺስ የለሽም? እኔ ከልጅነቴ ጀምሮ ከእናቴ ጋርም ሆነ ከእህቴ ጋር አልዋደድም። በተለይ ደግሞ ከእናቴ ጋር። እኔ እንዳየሁት ግን ሲስተርሽም ማዘርሽም የሌለ ጽድት ያሉ ሰዎች ናቸው። ሳስበው ግን ችግሩ ካንቺ እንደ ተዋቸው እባክህ። እኔስ ብሆን መች እፈልጋቸዋለሁ? አሁንም ቢሆን እዚህ ቤት ያለሁት የምፈልገው ነገር ስላለ ብቻ ነው። እስቲ ሀሳብሽን ወይዬ። መጀመሪያ ይኸውልህ ሰላም እንድታፈቅርህ ታደርጋለህ። ከዛ ጋብቻ የእውነት እንዲሆን እናደርጋለን። ከዛማ በእጁ ያለው ሀብት በአጠቃላይ ወደ አንተ እንዲዞር እናደርጋለን ማለት ነው። ከዛ በቃ እኛም የድርሻችንን እናገኘም ማለት ነው። ኧረ ላሽ አንዲማ ይበላም እንደዚህማ አላደርግም። ተወዋ። ከደበረ መሄድ ትችላለህ። እዛ ጫትና ሲጋራ ጋር ተጎልተህ መዋል ትችላለህ። እኔ ማድረግ ያለብኝን ነገር እንደምንም ብዬ ማሳካት አይቀርም። ያው ለመሪ ያለኝን ነገር ታውቂያለሽ። አቡ በቃ በማይመጣ ነው የመጣሽብኝ። ይመሽ ተስማምቻለሁ። አራዳ እንደዚህ ነው። ቶሎ ድርሻውን ይዞ ቅንጠስ ና። ቢዚ የናቲ ውለታ ግን በጣም እየከበደኝ ነው። እስካሁን ድረስ እኮ ምንም ገንዘብ አልተቀበለኝም። በዛ ላይ ደግሞ በተጠራውበት ጥሪ ሁሉ ና አብረን እንሂድ ስለው እሺ ነው የሚለኝ። ምንም አይደብረውም። ቆይ ግን ምን ላድርግለት? አንቺን ለማስደሰት ብሎ እኮ ነው ስራውን ትቶ ከአንቺ ጋር የሚሆነው። እኔ ራሱ ነገረ ስራው ግርም እያለኝ ነው። እሺ ቆይ ምን ላድርግለት? በምን ልካሰው? እሱን አላውቅም። ባይሆን እሱን ጠይቂው። እውነትሽን ነው፣ እጠይቀዋለሁ። ወይኔ እንክብካቤው እንዴት ደስ እንደሚል። ያ ፍቅረኛ የተብዬው ዳዊት ራሱ እንደሱ አይንከባከብኝ። በዳዊት በጎዳሽም በናቲ ግን የካስኩሽ ይመስለኛል። በጣም እንጂ እንዴት ደስ እንዳለኝ። ያንቺ ደስታ ሁሌም ቢሆን የኔ ደስታ ነው እህቴ።
በዛ ላይ ደግሞ ወጥሽ አይደለም ሁሉንም ነገር የማድረግ ኃላፊነት አለብኝ እኮ። እንዴ እህቴ ቆይሽ አንቺስ መች ነው የራስሽን ኑሮ የምትኖሪው? የራስሽ ስራ እንዲኖርሽ የራስሽ ትዳር እንዲኖርሽ እኮ ፈልጋለሁ። አታስቢ፣ አንቺ ከኖረሽ ይበቃል። አንድ ቀን ደግሞ እኔም ይኖረኛል። ደህና ዳሪ። አሳዋ የጣልንላት መረብ ውስጥ ለመግባት በዝግጅት ላይ ናት። ምን አዲስ ነገር አለ? ምን እንዳስነካት ባላቅም ምን ላርግለት ምን ልሁንለት ምናምን ስትል ነበር። ኧረ እባክሽ እና ምን አልሻት? እንዴ ልታስበላኝ ነው እንዴ? እንዴት ብዬ ነው አንተን ፍላጎት ምነግራት? ባይሆን ራሱን ጠይቂው ብያታለሁ። ዛሬ ወይም ነገ መጠየቁ አይቀርም። እስቲ ሊመቻት እባክሽ። እኔ የምልሽ አራቡ ፈታ እንበል ለኮ ተፋፈነ። ቀላል ተፋፈነ። ና እንሂድ። ሄሎ፣ እንዴት ነሽ? ሰላም። ደህና ነኝ። ማን ልበል? ዳዊት ነኝ። ዳዊት? ምን ፈልገህ ደወልክ? መሞት አለመሞት ልታረጋግጥ ነው? በጭራሽ እንደዛ አይደለም። አንዴ በጥሞና ታዳምጪኝ። ጉድ አድርገኸኝ ከሄድክ በኋላ ምንድን ነው ማዳመጥ? ድጋሜ ጉድ እንዳትሆኝ ነው አደዋወሌ። አልገባኝም። ምንድን ነው የፈለግከው? ምንም ፍላጎት የለኝም፣ ግን ወደኋላ ተመልሼ ነገሮችን ማስተካከል ብችል ምን ያህል ደስ ባላይ ነበረ። ግን እሱን ማድረግ ባልችል እንኳን አሁን ካለሽበት ነገር እንድትወጪ ማድረግ እችላለሁ። ቆይ ለምን ወደ ጉዳይ አገባ? የኔና የአንቺ ትውውቅ አንቺ እንደምታስቢው ሳይሆን የእህትሽ ቤዛ እቅድ ነበር። ከእህቴ ጋር ልታጣላኝ ብቻ ባልሆነ። ቆይ ስታስበው አንዴ ክዳኝ ሄደ ድጋሜ ማምን ይመስላል እንዴ? ማመን አለማመን ያንቺ ፋንታ ነው። ግን እውነቱን ነው የምነግርሽ። እንዳልኩሽ እኔ አንቺን ወድጄሽ ወይም አፍቅሬሽ አላውቅም። ቆይሽ ምን ፈልገን የቀረብከኝ? ከልጅነቴ ጀምሮ ከሀገር የመውጣት ጉጉት ነበረኝ። እናትሽ ቤዛ አንቺን እንድቀርብና እንድታፈቅሪኝ እንዳድርግ ካደረግኩኝ ጠቀም ያለ ገንዘብ እንደምትሰጠኝና ወደ ውጭ እንደወጣ እንደምታደርግ ተስማማል። እሺ ቀጥል። ከሃዲው እናትሽ እንድታገቢ ከፍተኛ ጉጉት እንዳላቸው ስለማቅ ቶሎ ወደ ሰርግ አስገባዎች። ከዛ ሁሉንም ነገር መጨረሻው ላይ ሲደርስ ቤዛ እዚህ ጋር መብቃት አለበት አለች። አበቃ። ቆይሽ አንተ ከዛ ምንድን የተጠቀምከው? ቤዛ ከምትሰጠኝ ገንዘብ ውጭ ሌላ ምንም ነገር አልተጠቀምኩም። የቤዛን ግን አላውቅም። እሺ አሁን ከዚህ ሁሉ ጊዜ በኋላ ምንድን ነው የምንነግር? አንደኛ ቀሪ ገንዘቤን ቤዛ ስለካደችኝ፣ ሁለተኛ ደግሞ አንቺ በቤዛ ወጥመድ ውስጥ እንዳለች ስለማውቅ ሌላውን ነገር አንቺ ድረሽበት። ስማኝ፣ ያልከው ነገር በሙሉ ውሸት ከሆነ የትም ብገባ ለቀ። እስካሁኑ በደል ይቆጨኛል። ይህንን የማድርገው ለአንቺ በማሰብ ነው። አይንሽን ገልጠሽ ዙሪያሽን በደንብ ተመልከች። ድጋሚ አልደውልልሽም። ደህና ሁኚ። ምንድን ነው የተፈጠረብኝ ያለው ነገር? አይን ውስጥ እኮ ትለኛባ። እስቲ ኧረ እኔ አውጥቼለታለሁ። ማውጣት እንኳን አንቺ እንዲሁ ላለማመስገን ብሎ ነው እንጂ አውጥቼለታለሁ። እንዲህ ነው የሚያቃጥለው። በስመ አብ። አሁን ወጥታል አይደል? ደህና ነህ? የሆነ ነገርማ የተደረገብኝ ነው። ድጋሚማ መሸወድ የለብኝም። ስለዚህ አሁን ሳልቀደም መቅደም አለብኝ። እናቴ ቁርስ እንዴት ነበር? አሪፍ ነበር አይደል? አራቡ ጽድት ያለ ነበር። ባለሙያ አይደለሽ ካልኩሽ እናቴ። እኔ የምልህ ቤዚን አላየኋትም። ስልኳም አይሰራም። የት ሄዳ ነው? ኧረ እኔ እንጃ አላውቅም። እኔም አልፈለኳትም።
እሺ ይልቅ አንድ ነገር ላወራክ ፈልጌ ነበር። አስቴል ተቻልሽ? ናቲ እስካሁን ላደረክልኝ ነገር በጣም አመሰግናለሁ። እና የሆነ ነገር ባደርግልህ ደስ ይለኛል። እስኪ ፍላጎትን ንገረኝ። ኧረ ሰላም ውለታ ምናምን እያልሽ እኮ የሌለ እያደረግሽ ነው። አሁን ያንቺን ደስታ ብቻ ነው ፈልገው። ቢሆንም የሆነ ነገር ማድረግ እንዳለብኝ ይሰማኛል። ይልቅ ሰላም እሱን ነገር ተይውና እኔም ወራሽ ንገራል። እሺ ናቲ ንገረኝ። እንዴት እንደምነግርሽ አላውቅም፣ ግን በቃ አላ የሌለ ፉንቃሽ ጨምድዶኝ ማለት አልገባኝም። ሰላሚና በቃ ከአንቺ ፍቅር ይዞኛል። በቃ ነገር እየሆነ የሆነ ታርገኑ አንቺን እያስደሰትኩኝ መኖር ነው ፈልገው። ምን ናቲ? ይቅርታ አድርግልኝ። እኔ ለአንተ እንዲህ አይነት ስሜት ተሰምቶኝ አያውቅም። በዛ ላይ ደግሞ ድጋሚ ፍቅር ውስጥ መግባት አልፈልግም። እስቲ ግን በቃ ትንሽ ጊዜ ወስደሽ ብታስቢበት ያሻል። ምንም የማስበው ነገር የለም ናቲ። በዚህ ሁኔታ እዚህ ቤት መቀጠል ያለብን አይመስለኝም። ስላደረክልኝ ነገር በሙሉ በጣም አመሰግናለሁ። በቃ እዚህ ጋር በቃ ማለት አዎ ናቲ፣ ከዚህ በኋላ እዚህ ቤት እንድትሆን አልፈልግም። በድጋሚ ስላደረክልኝ ነገር በሙሉ በጣም አመሰግናለሁ። አስቴል የታባሽ ነው ያለሽው አንቺ? ኧረ ቀዝቀዝ ያቴባል ተረጋጋ እንጂ። አንቺ እኔ እየቀለድኩ አይደለም። የት ነው ያለሽው? ወደ ቤት እየመጣሁ ነው። መንገድ ላይ ነኝ። ግን በሰላም ነው? አስቴል ይኸውልሽ እዛው መታጠፍ ጋር ጠብቅሻለሁ። ቶሎ ነኝ። ናቲ ቆይ ምን ሆነህ ነው? ሰሚያልሽ የተነጋገርነው ገንዘብ ማሰጪኝ ከሆነ እንደዚህ ሲጣርግ ነው የምገልሽ። እሺ እሺ ልቀቀኝ እንጂ። ቆይ ምን ሆነህ ነው? ልትገለኝ ነበር እኮ። ስሚኝ እመኝኝ፣ የለፈውበትን ገንዘብ ማላገኝ ከሆነ እገልሻለሁ። እሺ ቆይ ምንድነው የተፈጠረው? ለምን ተረጋግተህ አታዋራኝም? ገንዘብ ልስጥ እያለችኝ ነበር እንዴ? አንቺ ነሽ ሀብት፣ ገንዘብ፣ ፍቅር ምናምን እያለሽ ያስበላሽ። ቆይ እሷ ምን ብላ ነው? የፈለገ ነገር ቢሆን ደግሞ ለአንተ ጥሩ ስሜት እንዳላት ታውቃለሁ። አውመናሽ እሱ ያንቺ መላምትም ላደረኩልህ ነገር አመሰግናለሁ ምናምን ብላ ሸኝታኛለች። ትሰሚኛለሽ? እኔ ፍቅር፣ ትዳር ምናምን አልፈልግም። ያስበላሽኝን ገንዘብ ካንቺ ነው የምቀበልሽ። እቺ ፋራ እንደዚህማ አታረግም። ወዳታን በግዷ ታመጣታለች። እሱ አይመለከተኝም። እኔ ገንዘቤን ብቻ ነው የምፈልገው። አለበለዚህ ይኸውልሽ በእጅ ሲጣርግ ነው የምገልሽ። እኮ እሺ ተረጋጋ እባክህን። ገንዘባችንን ደግሞ እንደምንም ብለን እንቀበላታለን። እሱ አማራጭ የለሽም። ወይኔ ቤዛ የማንም መጫወቻ ሆኜ ልቀር? እሱ እኔን አነቀኝ። ጠብቅሽ እናቲ እንደዛ ውለታ ያዋለልሽን ሰው እንዴት ታስቀይሚዋለሽ? ምን ብዬ ነው ያስቀየምኩት? በወደደሽ ባፈቀረሽ ጊዜውን ሁሉ አሳልፎ ስለሰጠሽ እንዴት ከቤት ታባረረዋለሽ? ይሄ እኮ የኔ ህይወት ነው። ውሳኔውን ለኔ ተይልኝ አይሻልም ብለሽ? አረ ያንን ጊዜ አብሬሽ ካሳለፍኩ በኋላ አሁን ላይ ውሳኔን ለኔ ተይልኝ እንዴት ትይኛለሽ? እና ያንን ጊዜ አብረሽኝ ያሳልፈሻል ብዬ አንቺ የምትይውን በሙሉ እሺ ማለት አለብኝ? ስሚኝ ናቲ እንድታስቀይምብኝ አልፈልግም። ነገ ይመጣል፣ ይቅርታ ትጠይቂዋለሽ። አላደርገውም። የማይቀየር ውሳኔ ለሱ ነግሬዋለሁ። እዚህ ውስጥ ደግሞ የሚያገባሽ ነገር የለም። በደንብ አስቢበትና ነገ ውሳኔሽ ታሳውቂኝ። ጥሩ። እንዲህ በግልጽ ማንነትሽን አሳይኝ እንጂ የሚፈጠረውን አብረን ነው ያለን። የናቲን ጉዳይ አሰብሽበት? እኔና እሱ ጨረስን አይደል እንዴ? ቆይ አንቺ ምን ቤት ነሽ? እሱ ስለከፋውና ስላስደበርሽው፣ እሱ ለአንቺ ብሎ ስንት ነገር ትቶ አንቺ ግን ስላልታየሽ። እሺ ቆይ አሁን ምን ይሆን ነው የምትይው? ፍቅሩን መቀበል ካልቻልሽ ገንዘቡን እንኳን ስጪው።
አልፈልግም ካለ በግድ ልስጣው እንዴ? ጥሩ ሰው ሆኖ አልፈልግም አለ። ለሱ ደግሞ አመስግኘዋለሁ። በቃ የግድ መስጠት አለብሽ። ለምን ማስመሰሉ አይበቃም? ደፈር ብለሽ ለምን እውነቱን አትናገሪ? የምን እውነት? ሰው እንዴት ከጥሩ ቤተሰብ ተፈጥሮ እንዲህ ሰይጣን ይሆናል? ቆይ እኔና እናቴን በማሰቃየት ምን ትጠቀሚያለሽ? እናታችን? የምን እናት? አሁን ምንም መደባበቅ አያስፈልግም። እኔ የምልሽ የኔን ህይወት በማበላሸት ከምንድን ነው የምትጠቀሚው? ስለምጠላችሁ አንቺንም እናትሽንም እጠላችኋለሁ እኮ። ምን አደርጋልሽ ነው? ምን በድለንሽ? አባቴ እንጂ ማናችሁም ስለማትወዱኝ፣ እናት ተብያዋን ብትሆን ደግሞ ለአንቺ እንጂ ለእኔ ቅንጣት ታክል እንኳን ፍቅር ስለሌላት። አንቺ መች ጥሩ ልጅ ሆነሽ ታውቂያለሽ? ለእኔ ራሱ መች ጥሩ እህት ሆነሽ ታውቂያለሽ? ገንዘብና ከሱስ ውጭ መች ፈልገሽን ታውቂያለሽ? እናታችን ታማ እንኳን መቼ ነው ዞር ብለሽ አየሻት? እኔንም ቢሆን እኮ ገንዘብ ስትፈልጊ ብቻ እንደምትቀርብኝ ያውቅ ነበር። ያንቺን ሳይሆን የአባቴን ገንዘብ ነው የወሰድኩት። ፊት ለፊት በግላጭ ብከለክሉኝም በተዘዋዋሪ ግን ገንዘቤን ወስዳለሁ። ወይ ለምን ነበር ዳዊትን ያስተዋወቅሽኝ? በሰርግሽ ቀን እንዲቀር አድርጌ አንቺንም እናትሽንም ማስከፋት ነበር እቅዴ። ከዛ ምንም እንደማልጠቀም ሳቅ ሀሳቤን ቀየርኩ። ከዛ እናቴን አመጣሽው። የእውነት አግብቶኝ ሀብት ንብረት እንዲወርስ ማለት ነው። እኔ የምልሽ አንቺ ብቻ ነሽ እንደ አራዳውንሽ የሚመስልሽ? የሱማ ግጥም ያልሽ ፋራ ነሽ። እየጠላሁሽ ቢሆንም እንደፈለግ ህይወትሽን ስመራው ነበር። የእውነት እህቴ ነሽ ብዬ ስላሰብኩኝ እንጂ ይሄን ያህል እንኳን ፋራውኝ አልነበረም። የጥፋት መጨረሻው ደግሞ ውድቀት ነው። ሰምኛለሽ? አሁን ምንም አይነት ወሬ አልፈልግም። የለፋንበትን ገንዘባችንን ተጭኛለሽ። አይ ካልሽ ግን ሁሉንም ነገር ለእናትሽ ሄጄ እነግርልሻለሁ። ምን ነው ስልክ በመስጠት ተባበረሽ እንዴ? ለነገሩ አንቺ ከምትለፊ ብዬ እኔ ራሴ ነግሬያታለሁ። ስመለስ ገንዘቡን አታዘጋጅና አሳይሻለሁ። ሰው እንዴት በዚህ ልክ ክፉ ይሆናል? ኧረ ፈጣሪ ልቦናሽን ይመልስልሽ። አንቺ ሰምኛለሽ? አሁኑኑ ገንዘቤን እንድትሰጪኝ እፈልጋለሁ። እሺ? ትሰሚያለሽ? ክፉ መሆን በጣም ቀላል ነገር። አሁን የምለቅሽ ለእናቴ ብዬ ነው። ድጋሜ ግን ወደ ህይወቴ ብትመጪ እመኚኝ እገልሻለሁ። እሺ ልቀቅሽ። ምን ሆነሽ ነው? ልትገይኝ ነበር እኮ። አዎ እገልሻለሁ። ላይሽ አልፈልግም። እሺ ከአሁን በኋላ አታይኝም። ቤቴ ተቀርጭ ቀጥይጂ። እሺ ሄላ ወይ እማዬ? አዎ ሁሉንም ነገር አስተካክዬ ጨርሻለሁ። ነገ በጠዋት ቤቱን ለቃለሁ። እሺ እማዬ፣ ነገ እንገናኛለን። ቻው፣ በደህና እደሪ። እሺ ተመስገን አምላኬ ሆይ የእናቴ ጤና ተመለሰላት።